ሐረግ ክፍል 99 እንግዲህ ጽዬና ዳጊ ልጅቷን እየተጠባበቁ ያሉ ልጅቷ ቀረች እኮ እያሉ በሀሳብ ላይ ሆነው ነበር ያለቀው ማለት ነው። እንግዲህ ሐረግ ክፍል 100 ደግሞ ልጅቷ ወደ ልጅቷ ዳጊ በቃ ቀረች ሳያለ እየደወለላት እያለ ነው ማለት ነው። እሷን ዘወር ሲል ያያት ማለት ነው። ከዛም እንግዲህ እይት ሲያደርጋት ድንግጥ ብሎ ብድግ ይላል ማለት ነው። እንዴት ነሽ? ስልክሽን ስንደውልልሽ እኮ ዝግ ነበር ተጨነቅን ይሏታል ማለት ነው። እሷም እንግዲህ አዎ ዝግ ነበር ዘግቼው ነበር ትላቸዋለች ማለት ነው። እሷም እንግዲህ ፈርታለች። ወደ እነሱ እየመጣች እያለ ስልኳንም ምናንም አጠፋፍታ ነው ማለት ነው የመጣችላቸው። ጽዬም እንግዲህ እሺ በቃ እንደዛ ተሆነ ነይ ቁጭ በይ ትላታለች ማለት ነው። ልጅቷን ቁጭ ብለው እንግዲህ ለማውራት ጽዬ ትላታለች። ዳግዬ ነግሮሻል አይደል ስለ ሁሉም ነገር ትላታለች። አስረድቶሻል አይደል ስትላት አዎ አስረድቶኛል ትላታለች ማለት ነው። ያው አንቺ ታገሽን ሁሉም ነገር አይከብድም ትላታለች ጽዬ ማለት ነው። እሷም እንግዲህ ልጅቷ አይ ችግር የለውም የቻልኩትን ነገር አደርጋለሁ ትላታለች ማለት ነው። በመቀጠል ዳግዬም እንግዲህ ግን ማንም የተከተለሽ ሰው የለም አይደል ይላታል። አይ ማንም የተከተለኝ የለም ግን ትለዋለች። ግን ምን ይላታል ዳግዬ ማለት ነው። ግን ትክክል አትመስልኝም፣ አይንሽም ቀልቷል፣ ፀጉርሽም ትክክል አይደለም ምናምን እያለ ይጠይቃታል ማለት ነው። ልጅቷ ግን በነገራችን ላይ የተጨናነቀች እና የሆነ ነገር የምታስብና እኔ እንጃ ብቻ የሆነ ፊቷ ላይ የሚታይባት ነገር አለ። እኔ ብቻ አላቅም እንግዲህ እነሱን እንትን የምትል እንዳትሆን ብዬ ፈርችላቸዋለሁ። ተመልሰው ገደል እንዳይገቡ ጺና ዳጊ የሚሰሩት ነገር አይዋጣላቸውም ብዙ ጊዜና ያስፈራል። እንግዲህ ልጅቷም የተጨናነቀች ትመስላለች። እሷን በመቀጠል እንግዲህ ምን ማድረግ እንዳለብኝ ንገሩኝና ቶሎ ወደ ቤቴ ልሂድ ትላለች ማለት ነው። ዳግዬም ደንገጥ ይልና ምን ነው ይላታል። ዳግዬም ትቸኩያለሽ እንደ ይላታል። አይ እንደዛ አይደለም ቶሎ ተነጋግረን የምንጨርሰው ነገር ከሆነ ብዬ ነው ትላቸዋለች ማለት ነው። ግን ጽዬ ራሱ የተቀበለቻት አይመስልም። ፊታቸው ላይ ብቻ የሆነ ነገር እንዳለ ያስታውቃል ማለት ነው። ያው እንግዲህ እሱም ይላታል ነገሩ እኮ ቶሎ ተነጋግረን የምንፈታው አይደለም ቀስ ብለን ተነጋግረን ነው እንጂ ሲላት፣ አዎ እሱ እውነት ነው። አይ እኔ እውነት ለመናገር ትንሽ ስለፈራሁ ነው ትላቸዋለች ማለት ነው። በጣም ተወተር ሆናለች። እንደፈራች ይለይባታል ልጅቷ። ብቻ ተኋላ ይከተሏት አላቅም። ጽዬም እንግዲህ አይዞሽ አትፍሪ፣ ምንም ነገር የሚፈጠር ነገር የለም፣ ምንም ነገር አንቺን የሚጎዳ ነገር አይፈጠርም እያለች ታጽናናታለች ማለት ነው። እንግዲህ ጽዬ ምንም ነገር ቢፈጠር አንቺ ጋር የሚደርስ ነገር አይደለም፣ ለዚህ ደግሞ እኔ ቃል እገባልሻለሁ ስትላት እንግዲህ ልጅቷ ትንሽ ወደ ራሷ መለስ ብላ ደህና ትሆናለች ማለት ነው። ከዛም እንግዲህ ያለውን ነገር ይነጋገራሉ። ያው እንግዲህ ጽዬም እንግዲህ ትንሽ ተረጋጊና ሁሉንም ነገር እንነጋገራለን ስትላት ዳጊና ጽ ሲሏት አይ አይ ችግር የለውም አሁን ላይ ተረጋግቻለሁ፣ እናንተን ሳያችሁ ትንሽ መረጋጋት እንትን ብያለሁና አሁኑ እንድንጨርስ ፈልጋለሁ ትላቸዋለች ማለት ነው። ጽዬም እንግዲህ እንደዛ ከሆነ መነጋገር እንጀምር አይደል ትላለች። ዳግዬም አዎ ይላል። እዚህ ጋር ደግሞ ናቱ ጋር እንግዲህ ናቱ ሆቴል ነው ያለው። በር ይቆረቆራል ማለት ነው። ናታንም እንግዲህ ቀጥልና ማን ነው ይላል። ማን ነው ሲለው እንግዲህ ናቱ እኔ ነኝ ይለዋል ማለት ነው። ቢኒያም እንግዲህ ወደ ናቱ ዘንድ መጥቷል ማለት ነው። ናቱም እንግዲህ ቶሎ ብድግ ይልና እንዴ ቢኒ ብሎ ሂዶ ይከፍትለትና በሩን በግራ በቀኝ ይመለከታል። ከኋላ የተከተለው ሰው እንዳለ ብሎ ፈርቶ ማለት ነው። እንግዲህ ናቱዬም እንዴት አልደወልክልኝም? እኔ እኮ ሎኬሽን ምናምን ስትለኝ ድንገት የምትመጣ አልመሰለኝም ይለዋል ማለት ነው። ያው መተን ሁሉንም ነገር ብናወራ ይሻላል ብዬ ነው ይለዋል ማለት ነው ቢኒያምም። ናቱም እንግዲህ እሺ ቁጭ በል ይለዋል። ቀጠል ናቱ ትንሽ የፈራ ይመስለኛል። አንዴ መስኮት ምናምን ከፈትፈት እያደረገ እንደው የተከተለህ ሰው የለም እርግጠኛ ነህ ስትመጣ የተከተለህ ሰው የለም ይለዋል። አይ የተከተለኝ ሰው ይኖር አይመስለኝም ይላል ቢኒም ማለት ነው።
በመቀጠል ቢኒ በጣም ነው የገረምከኝ፣ እስካሁን ምንም ላምን አልቻልኩም ይለዋል። ናቱም እንግዲህ ምን ታደርገዋለህ ይለዋል ማለት ነው። መሆን ያለበት ነገር ነው አይደል የሚሆነው ይለዋል። ከዚህ በላይ ያስገረመኝ እንዴት አስችሎ ሳታማክረ የቀረህ ይለዋል። በጣም ይገርማል። አሁን ከነገርከኝ ነገሮች ሁሉ የቀረ ሌላ ነገር አለ ይላል ቢኒ። ናቱም ብዙ ነገሮች አሉ፣ እዚህ የደረስኩት በብዙ ነገሮች አልፌ ነው ይለዋል። ሁሉንም ነገር ቀስ እያልኩ እነግርሃለሁ ይለዋል። ቢኒም እሺ ብሎ ይቀበላል። እሺ አንተ እንዳልክ አሁን ላይ ምንም ብትነግረኝ ከመገረም ውጭ ሌላ ምንም ነገር አላለቅም ይለዋል። እንግዲህ ናታንም ፈገግ ይላል። ፈገግ ይልና አይደለ ይለዋል። ብቻ ኮርቼብሃለሁ ይላል ቢኒ። ቢኒያምም በብዙ ነገሮች ሳልረዳ ቀርቼ ለተናገርኩህ ይቅርታ አድርግልኝ ይለዋል ማለት ነው። እንግዲህ ናታንም አንተ ልክ ነህ ይለዋል። አንተ ልክ ነህ፣ አንድ ጓደኛ ማድረግ ያለበትንና መናገር ያለበትን ነው ያደረገው። ስለዚህ ይቅርታ መጠየቅ አያስፈልግም ይላል ናቱ። እሺ አሁን ላይ ምንድን ላይ ነው ያለኸው? ማለቴ የምረዳህ ነገር ካለ እኔም እንዳግዝህ። አዎ ልክ ነህ ቢኒ ይልና ኧረ ቆይ ትናንትና ደጋግሜ ስደውልልህ ነበር ስልክ ግን እያነሳህ አልነበረም። ካነሳህም በኋላ ደግሞ በስነ ስርዓት እያወራኸኝ አልነበረም። ቤዛ አልነገረችህም እንዴ? ቤዝ ምን ልነግረኝ ትችላለች? ይላል ናቱ። ቢኒያም አልተነጋገራችሁም እንጂ ትነግርህ ነበር ይለዋል። ቢኒ ምንድን ነው የተፈጠረ ነገር አለ ይላል ቢኒ። እንዴት አርጌ እንደምነግር ቢኒ እባክህ አታስጨንቀኝ፣ የጠየቅኩህን ቀጥታ መልስልኝ። ትናንት የደወልክልኝ ሰዓት ወደ እናንተ ቤት እየሄድኩ ነበር። እቤት ስደርስ ግን ጽዬ ራሷን ልታጠፋ ሞክራ ነበር ሲለው ናታን በድንጋጤ ብድግ ይላል። ናቱም ምን ይላል? አሁን ደህና ነች ይላል በፍርሃት ቢኒ። አሁን ደህና ነች። ይኸውልህ አንተ ብቻ ተረጋጋ፣ ምን እያልክ እንደሆነ ታውቃለህ ይለዋል ናታን። ናት አሁን ደህና ናት፣ ተረጋጋ እያልኩህን እኮ ነው እያለው እንግዲህ እየተሯሯጡ ከሆቴል ሁለታቸውም ተያይዘው ወደነ ቤዚ ቤት ይሄዳሉ ማለት ነው። ናታንና ቤኒ ዝጋ ደግሞ ያፌት እንግዲህ ኤፉዬን እያጠመደ ነው ያለው። የኔ ንግስት ይላታል። አቤት ትለዋለች። ምንድን ነው? ወረቀቶቹን አምጥቼልሻለሁ ይላታል። አንቺ ባለመፈረምሽ ምክንያት ብዙ ስራ እየተበላሸ ነው ይላታል። ቆይ ለምንድን ነው 10 ጊዜ ወረቀት የምትለው? አንተ መፈረም አትችልም ትለዋለች ኤፉዬ። እሱ ግን ያው ለተንኮል ስላሰበ ነው እሷን የሚያስፈርማት። ይሄ ደግሞ ምን ማለት ነው? ምን ማለት ሊሆን ይችላል? ቀጥተኛ ጥያቄ ነው የጠየኩ ትለዋለች ኤፉዬ። የእኔ ንግስት ለምንድን ነው ግራ የምታጋቢኝ? ወረቀቶቹን አንብቢና ፈርሚ ይላታል። ደግሞ ስራው ውስጥ እስከገባሽ ድረስ ብዙ ወረቀቶች የምትፈርሚያቸው ነገሮች አሉ፣ ስለዚህ እሱንም ልታምኝበት ይገባል ይላታል። የተረገምክ ትለዋለች። እየጠበኩሽ ነው ይልና ይሰጣታል እንድትፈርም። መቼም አሁን ካለሁበት ሁኔታ ምንም የሚበልጥ ነገር የለም ኦፍ ትልና እንግዲህ ወረቀቶች ላይ ትፈርማለች ማለት ነው። የተረገምክ፣ ይሄው እስኪ ምን እንደምታደርግ እናያለን ትለዋለች። ወረቀቱን ፈራርማ ስትጨርስ የኔ ንግስት ለምንድን ነው ሰው ያላሰበውን መጥፎ ነገር እንዲያሳስብ የምታስቢው ይላታል። ኤፉዬም ኧረ እንደዛ ነው። ቆይ አሁን ወደ የት ልትወስደኝ ነው? ቆይ ቢሮ አንሄድም እንዴ? አይ ቆይ መጀመሪያ ሌላ የማሳይሽ ቦታ አለ ይላትና እንግዲህ በመቀጠል ደግሞ እዚህ ጋ ከያፊት የባሰ አውሬ ማለት ነው አቤል። ውይ በጣም ከባድ ሰው የምር እናንተ። ብስሚላ በጣም ክፉ ልጅ ማለት እዚህ ድራማ ላይ ያየሁት አቤልና ሉሊትን ነው የምር። ክፉዎች ናቸው በቃ ታውቃላችሁ። የወገብ ቅማል በቃ በጣም መጥፎዎች። ኧረ ቢስሚላህ የናጡት ነካሽ በጣም ከሚገባው በላይ ማለት ነው። እንግዲህ ሻንጣ ከፋፍቶ የሚፈልገው ነገር አለ መሰለኝ።
እንደምንም ብሎ ሲከፈትለት ሲከፍት መረጃ የተለያዩ መረጃዎች አሉት መሰለኛ ፊት የጽዬ ፎቶ ምናምን የቤተሰብ ፎቶ ይመስለኛል። ያን ሁሉ ብርቅስቅስ ሲያደርግ ነበረ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም እንዴት ናችሁልኝ? ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ ከች ብያለሁ ማለት ነው። ወደ ቤቴ አዲስ የምትመጡ ቤተሰቦች ሰብስክራይብ እና የደወል ምልክቷን በመጫን እንድታበረታቱኝ በአክብሮት ጋብዛችኋለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ እንድትጀምሩት እናንተንም በአክብሮት ጋብዣለሁ ማለት ነው። ውድ ቤተሰቦቼ ያላችሁን ሀሳብ አስተያየት በኮሜንት እያስቀመጣችሁ ላይክ ሳትረሱ ላይክ እና ኮሜንቱ እኩል አንድ እንደሄድ አድርጋችሁ እየተባበርን ጉዞ ወደፊት እላችኋለሁኝ ማለት ነው። ቤተሰቦቼ እንግዲህ ዛሬ ላይ ሐረግ ክፍል 100 ነው ይዤላችሁ የመጣሁት ማለት ነው። እንደምታዩት እንግዲህ በጣም ልብ አንጠልጣይ ነው ሐረግ ድራማ። እኔ እንደው ብቻ ከባድ ነው። የኤፉዬ በተለይ ለፍቅር ብላ በቃ ከማንም ጋር ሳትወያይ የምታደርገው ነገር እንደው እስከ መጨረሻው ጎድቷት የሚያልፍ ነገር ይመስለኛል። ሀቂቃ አሁን መሰለን ጽዮን ማለት ነው ለቤዝ እንደዛ ብላት ያን ነገር ባይፈጥሩ ኑሮ የሚገናኙና ያኔ በቃ በዛው ተለያይተው የሚቀሩ ይመስለኛል። አሁን ኤፉዬም ብዙ ጊዜ የሚሆነውን ነገር ለሰው ብታማክር ኑሮ በዚህ ልክ ባልተጎዳች ነበረ። በእርግጥ ለፍቅር ብዙ መጽዋት ይከፈላል። ግን ደግሞ እሷ ግን ይሄ እንደው ሁሉንም ነገር ድብቅ እፍና አድርጋ ለራሴው እወጣዋለሁ የምትለው ነገር በጣም ከባድ ነው ብዬ ነው የማስበው ማለት ነው። እንግዲህ ሻንጣው ተከፍቶለታል ማለት ነው። የስ እያለ እንግዲህ ሲበረብር ከወዳ ከወዲህ እንደብድ ሲያደርገው ጭራቅ ነው የምር ጭራቅ፣ የሰው ጭራቅ ታውቃላችሁ። እንደዚህ አይነት ሰው ከኋላችሁ በጀርባችሁ በቃ አላደል እየተልመዘመዘ እየተልመጠመጠ እናንተ ሊጎዳ የሚመጣ ሰው እንዴት ነው የሚያስጠላ! ኧረ ቢስሚላህ ግን ክፋት፣ የሰው ልጅ ክፋት በዚህ ልክ እንዴት ነው የሚያስጠላው! እና እንግዲህ ያገኘው ሻንጣ ውስጥ እንግዲህ ሻንጣውን ሲከፍት ያገኘው ነገር ቢኖር ፎቶዎች ምናምን የፂ እንደገና ደግሞ የሌላም አንዳንድ መረጃዎች አሉ መሰለኝ። ያንን እንግዲህ በስልክ ይዞበት ይወጣል ማለት ነው። የምር እርግጠኛ ነኝ ያፊትን ራሱ ከነናታን የበለጥ የሚጎዳው ይሄ ልጅ ይመስለኛል። በነገራችን ላይ በጣም መጥፎት ልጅ ነው። በጣም በጣም ከሚገባው በላይ ማለት ነው። ኢፉዬ እንዴት እንደሚያሳቃያት የምር እንግዲህ ያችን እንግዲህ የግድያ ፎቶ ያውም እኮ ልጁ እኮ ያው ናታን እንደው ኤፉ ነግራው ኑሮ በዛ ሰዓት አልገደለውም እኮ ልክ የሆነ ነገር እንትን በፎርጅድ ሙሰደስ ነው የመታው እንጂ በፎርጅድ ሙሰደስ ላለሁ ምንድነው ሽጉጥ ነው የመታው። እና ስለዚህ አልሞተም። ግን ቢሆንም እሷ እፍና አድርጋ በቃ በዛች ነገር ነው እንግዲህ ይሄ ሁሉ ጉዳት ይሄ ሁሉ ስቃይ የሚደርስባት ማለት ነው። እና እንግዲህ መረጃዎችን ሰብስቦ ይዟል ማለት ነው አቤል የሚባለው ሸይጣን። መረጃዎችን እንግዲህ በስልኩ ካሰባሰበ በኋላ ሻንጣውን እንደዛው ቁልፍ ያደርግና ወደ ፎቅ ይዞት እየሮጠ ይወጣል ማለት ነው። ጽዬም በመቀጠል እንግዲህ ስለ ሔዋን ስለ ጓደኛዋ ሔዋን እያሰበች አሁን ለናታን ብነግረው እስካሁን ለምን ትዝ አላለችሽም ብሎ ይለኛል እያለች እንግዲህ ሀሳቧ ሁሉ ወደ ጓደኛዋ ሆኗል ማለት ነው። የምር ጽዬ በጣም ጥሩ ልጅ ነው የሆነችው። አሁን ላይ ከእስር ቤት ወጥታ ከተመለሰች በኋላ ወደ ራሷ ተመልሳ ፈጣሪዋን ፈሪ፣ ለሚቸገሩ ለሚጨነቁ ደግሞ ከጎናቸው በመቆም ነው እና እየተባበረች ያለችው። የምር በጣም ደስ የሚል ለውጥ ነው ማለት ነው እሷ ላይ የሚታየው። ወይ ምንድን ነው የማደርገው ሳልናገር ልሄድ ነው? ፈጣሪ ሆይ በመንገዴ አንተ ብቻ ተከተለኝ እያለች እንግዲህ ሀሳቧን ቀጥላለች። እንግዲህ ዳጊና ጽ ለልጅቷ እያስረዷት ነው ያለው። እያስረዷት ያለው ነገር ይሄ ነው ትላታለች ጽዬ። ያልገባሽና ቅር ያለሽ ነገር ካለ እዚሁ ልትነግረኝ ትችያለሽ ትላታለች ማለት ነው። ልጅቱም አይ በቃ ሁሉም ነገር ገብቶኛል ትልና ተስማማለች ማለት ነው።
በመቀጠል ዳግዬም አይ እንደዛ ከሆነ በቃ አሁን ተነስተን ሁላችንም ወደ ቤታችን እንሄድ። ደግሞ ሁላችንም በአንድ መንገድ በአንድ አቅጣጫ መሄድ የለብንም፣ ሁላችንም ተበታትነን መሄድ አለብን። ጽዬም አዎ እንደዛ ነው ማድረግ ያለብን፣ በቃ ወደ አንቺ ሂጂ ትላታለች ልጅቷን ማለት ነው። እኛ ቀስ እያለን ተራ በተራ እንሄዳለን። እሺ በቃ ቻው ይባባልና ትሄዳለች ልጅቷ። ጽዬም እፍ አምላኬ ሆይ ተመስገን፣ በአሁኑ የሚሳካልን ይመስለኛል ትላለች ማለት ነው። ግን እኔ እፈራላችኋለሁ ጽዮንና ዳጊ በቃ በሩጫ ነው ሁሉን ነገርና ሌላ ጣጣ ውስጥ እንዳይገቡ እፈራላችኋለሁ ልጅቷ። ምክንያቱም የሆነ ነገር ብቻ የደበቀችው ነገር ያላት ይመስላል። በመቀጠል ዳግዬ ያላህ በቃ አንቺ ሂጂ። አይ እንደዛማ መሆን የለበትም አንተ መጀመሪያ ሂድ። አረ እንደዛ በቃ ጭቅጭቅ ይፈጥራሉ ሁለታቸው በመካከል ማለት ነው። ዳግዬም ደረቅ እኮ ነሽ፣ እሺ በቃ ራስሽን ጠብቂ እሺ ቻው ይላትና ይሄዳል። እሺ ዳግዬ አንተም ራስህን ጠብቅ፣ ቤት እንደገባህ ደውልልኝ እሺ አንቺም ራስሽን ጠብቂ ይባባሉና ይለያያሉ። እንግዲህ ሉሊትዬ አገር ሰላም ብላይ ምግብ እየበላች ሳለዋ ከናታን ከውጭ እንግዲህ ጽዮን እያለ እየጮኸ ሲመጣ እንዴት ምግቡን ከእጇ ላይ እንዳረገፈችው በጣም ነው የምታስቀው እኮ። እዛ ጽዮን ላይ ናት ሲላት ቆይ እናንተ ምንድን ነው ችግራችሁ እኔ ምን አቅልሃለሁ ትለዋለች ማለት ነው። ቆይ እዚህ ቤት ትልቅ ሰው የለም ብላችሁ ነው እንደፈለጋችሁ የምትወጡት የምትሮጡት የምትገቡት ትለዋለች ማለት ነው። እንዴ እኔን እንኳ ትንሽ አታከብሩኝም እንዴ ስትል ፍጥጥ ሲልባት አፏን ትዘጋለች። መቀጠል ቢኒም ከኋላ ይከተልና ናታንስ ላይ ወጥቶ ነው ሲላት አይ አይደለም በቀሚሴ ደብቄው። ቆይ እናንተ ችግራችሁ ምንድን ነው? እኔን ስታዊ ጥበቃ መስላችኋለሁ እንዴ ትላለች። አንድ ቀን እንኳ በቀልቤ መብላት አልችልም ትላለች። እኔም ፈጣሪ ሆይ ትዕግስቱን ስጠኝልና ወደ ላይ ወደ ናቱ ተከትሎ ይወጣል። እንግዲህ ሉሊትን በንዴት ፈጣሪ ሆይ እኔ ዝም ሳወራ አንድም በቃ የኔ ወሬ የኔ ንግግር ደስ አይለውም፣ ከዚህ በኋላ እኔ ትንፍሽ አልልም። እንግዲህ ምግቧን ቶሎ እየዋጠኝ ከዚህም በኋላ ጸጥ ስል እንዴት እንደሚፈሩ ቆይ ያውታል ምናምን እያለች እንግዲህ እየዛተች ምግቧን ዋጥ እያደረገች ነው ማለት ነው ቆንጆይቱ። ይኸውልሽ ወንድምሽ ጽዮን ግብት ስትል ከውጭ ይኸውልሽ ወንድምሽ ጽዮን እያለ እንደብድ እያደረገው ላይ ወጥቶልሻል። ምን ወንድሜ? ጽዮን ግን የፈራችው አልቀረም። ከዚህ በፊት ቤዚን ቆይ አሁን ናታን ቢያውቅ ምናምን እያለች ስትላት እንዴ አሁን ፍቅርሽን አጣጥመሽ ሳጨርሽ ሌላ ሀሳብ ስትላት ነበርና እውነትም እንደፈራችው በጣም ዱብዳ ነው የሆነባት። ወንድሜ ሉሊት ፍትልና እየሮጠ ትወጣለች። እንግዲህ ናቱ ላይ ከወጣ በኋላ ጺና ቢኒ ናቱ ሆነው አንድ ላይ ሆነው እያለ ቁጭ ብሎ ናታን ጽዬ አንዴ ላናግርህ ናቱዬ ትለዋለች ማለት ነው። ይህን ነገር ማውራትም ሆነ መናገር ያለብሽ ገና ሳይሆን ነበር ይልና በጣም ይጮህባታል ማለት ነው። እሺ እንደዛ ከሆነ እንውጣና ላስረዳክ ትለዋለች ቤዝ ማለት ነው። ቤዛ ዝም በይ ይልና ይዘትባታል። ቤዝም ቤንዬ አንዴ እናውራ ትለዋለች። ትወጣናለህ ስትለው ቁጭ በል ቢኒ ይልና ቁጭ አርጫ። ትሰሚያለሽ ቤዛ ምንም ነገር ቢሆን ልደብቅ ትችያለሽ፣ ግን በእህቴ ጉዳይ ላይ ያለን ነገር ምንም ነገር ልደብቅኝ አትችይም ይልና ይጮህባታል። ናታን ግን እዚህ ላይ ተሳስቷል። እንዴ ወንድም እሱ ብቻ ነው እንዴ? እቺ ልጅም ብቸኛ ነች። በዚህ ልክ እሷ ላይ መጮህ የለበትም። በእርግጥ እህቱን የቱን ያክል ቢወዳትም እቺ ልጅ ደግሞ በዚህ ልክ እሷ ላይ መጮህ የለበትም። ለሱ እህት ብላ ነው ያን ነገር ያደረገችው እንጂ እሷን ጠቀምኩ ብላ ነው እንደዛ ያደረገችው። ግን በዚህ ልክ እሷ ላይ መጮህ ተገቢ ነው ብዬ አላምንም። ይህም እንግዲህ በጣም ቤዝ በጣም ሲጮህባት ማለት ነው። ስፈልግ የምከፍተው ስልክህ ላይ ነው የምደውለው፣ በምን ልነግርህ እችላለሁ? አንተ እቤት አታድር፣ በምን አይነት መንገድ ላስረዳህ ነው የምችለው ብላ እንግዲህ እሷም ልኩን ትነግረዋለች ማለት ነው። እዚህ ላይ እንኳን ናታ ተሳስቷል ብዬ ነው የማስበው። እንግዲህ ጽዬም ይሄን ሁሉ ሲነጋገሩ በጣም ሲጫጫሁ እሷ በድንጋጤ በር ላይ ሆና እያደመጠች ነው ማለት ነው። ናታን ትሰማኛለህ? መብትና ግዴታህን የረሳኸው አንተ ነህ። ናታን ስለምን መብት ነው የምታወራው? መጀመሪያ ለእህትህ ድረስላት። ምንድን ነው የምትቀባጥሪው? ናታን የሰው ልጅ አንዴ ነው የሚያወራው።
ከጽዮን ጋር ከተነጋገራችሁ በኋላ ከዛ በኋላ እናወራበታለን ብላ ትታው ትሄዳለች። ውድና የተከበራችሁ የቻናል የቤተሰቦች ቪዲዮ ረዘም ስላለ በሌላ ቪዲዮ